እባክሽን ሜሮን ሽንቴ ልለቀው ነው እባክሽ አሸኚኝ። አንተም ትችላለህ እንዴ? ታድለ ወይኔ ሚኪ ቀን ጥሎኝ ዛሬ መንቀሳቀስ በቀተኝ አንቺ መቀለጃ አልሆን። በቃ ዛሬው አልጋ ላይ ልቀቀው። ባይሆን ከነገ ጀምሮ ዳይፐር ይደረግልሃል። ስለፈጠረሽ እባክሽ ቢያንስ ፈጣሪሽን እንኳን ፍሪ። እኔማ ፈጣሪን ስለምፈራ እንጂ አንተን ሲጥ ማድረግ አላካተኝም። እና አሁን እያደረግሽ ያለሽው ከመግደል የሚተናነስ ነገር ነው። ስማ 3 ወር ሙሉ በሆዴ የነበረውን የገዛ ልጅን ለሞት የዳረክ አረመኔ፣ ዝም ብዬ ብገልል አንተ እረፍት ነው። ልጁን እኔ ያልገደልኩትም በራስሽ ስህተት እንጂ። እኔ እንዳንተ ጨካኝ ነኝ የራሴን ልጅ እምጋለው? እባክሽ አታስመስይ። ደሜ እንደ ውሃ እየፈሰሰ ድረስልኝ ስለ አንተ የትም ስትንዘላዘል አልነበር? ትንሽ እንኳን ርህራሄ አይታይብህም። ቆይ ሁልጊዜ እንዳንቺ ስጠጠት እንድኖር ነው እንደምትፈልጊው? እኔን ተወኝ። ልጅን እኮ ነው ያጣኸው። ልጅ አትበይ። ሲጀመር ልጁ የኔ እንዳልሆነ አውቄያለሁ። ሰላም ለዚህ ቤት እንዴት ነሽ ብለኝ አለው። እንዴት ነሽልኝ? ደህና ነኝ። ምነው ቤቱ ጭር አለብኝ? ሜሮን የለች እንዴ? ኧረ አለች። ላይ ክፍል ከሚኪ ጋር ሆና ነው። ጥሩ እየተንከባከበችው ነው። ያው እንዳንቺ ባይሆንም ከኔ በላይማ እናንተ ናችሁ መንከባከብ ያለባችሁ። እንዳንቺ አይነት ጎበዝና ታዛዥ ሐኪም በማግኘቱ በጣም እድለኛ ነው። እኔ ምን አደረኩኝ ብለሽ ነው ስራ የሚሰራው? በይ ለማንኛውም ልግባ፣ አርፍጃለሁ። ወይ አቤላ ሰላም ልጁ የኔ አይደለም? አዎ። እንዳንተ ሴሰኛ መሰልኩ? የተከበረ ቤተሰብ ነው ያሳደገኝ። ካገኘሁት ጋር ይቀደም እና የኔ ቤተሰቦች የተወረዱ ናቸው። ቺት እንዳረካመንክ ማለት ነው? አትቀልጂ ሜሮን። ይሄ እኮ ዕቃ ጨዋታ አይደለም፣ ትዳር ነው የያዝነው። ዝም ብለሽ ሰው አትወልጂ እሺ? የሩቆቹን ተዋቸው። ከገዛ እህቴ ጋር ስትማግጥ የነበረውስ እሷ ወደ ውጭ ስትሄድ ረሳው እንዴ? በቃሽ፣ አጭቅጭቂ። ማድረግ የምትፈልጊውን ነገር ሁሉ ዝም ብለሽ አድርጊ። እኔና ቤተሰቤን አዋረድክ፣ ልጄን ለሞት ዳረክ። እሺ ይሄው ደስ ይበልሽ፣ አድርጊዋለሁ። ነገር ግን እባክሽ አጭቅጭቂኝ። ስማ እስከዛሬ አብሬክ ያለሁት ይቺ ፈት ላለመባል። ስለዚህማ በኋላ የሞተባት መባሉ በጣም የተሻለ ነው አይመስልህም? እኮ ነይ ገላግኝና ይለይለታ። እንዲህ በቀላሉ መቼም እንዳታስበው። ሞትን እስከምትናፍቃት ድረስ ነው ማሰቃየው። ለአንተ ሞት እረፍት ነው፣ እኔ ደግሞ አላሳርፍም። ደግሞ በቃ ሽቶ ለመጣለው ቻቻ። እሺ ሜሮን እባክሽ የዛሬን ብቻ አትጨክኝብኝ። እባክሽን አሸኝ። ወንድ ልጅ ነኝ፣ ሊያውም ወጣት። እንዴት ብዬ ጨክኝሽ ላይ ልሽ ነው? ለጨከነምማ በአንተ ስለተማርኩኝ ከቀላሉ ልጀምርልህ። እሺ ሽናልኝ። እንዴት ነሽ ብሌንዬ? እንዴት ነህ ሚኪ? አዳር እንዴት ነበር? ሚኪ ከትላንትና ዛሬ በጣም የተሻለ ነው። አንቺን የመሰለች ሐኪም አግኝቶ እሱ የሁላችንም አስተዋጽኦ ነው። እኛም ሳንሰላች እየተንከባከብነው ነው። በቃ ስራ ላስፈታሽ። ለሚኪ የማንዳንድ ነገር ልስራለት። እናንተ አውሩ። እውነት ነው። አንድ ነገር ሰራለታለሁ። ገና መቻይቶ ብዙ ነገር ነው የምሰራለት። እግሬ ላይ ወድቆ እየላሰ ይለምነኛል። ማንነቴን ነው ማሳየው። ስሚ ማለት ማንኛውም ሰው እዚህ ቤት ቢመጣ ስቃዩን ማወቅ የለበትም። ያለበለዚያ ለእሱ የታሰረ ወደ አንቺ ነው የሚዞረው። ምንም ችግር የለውም። ማንም ሰው አይጠረጥርም። ይህን ሰውዬ ማሰቃየት የሚፈልገው በአስረዳዎች መልኩ ነው። ገብቶሻል? አደራሽ። ምንም ችግር የለውም።
እኔ እንደውም አንድ ጥሩ ሀሳብ አለ፣ እሱን በተሻለ መንገድ የምናሰቃይበት። ጎበዝ፣ እንደዚህ ስትሆኝ ነው ደስ የምለኝ። አሁን ነው ሀሳቤን የተረዳሽው። ችግር የለውም፣ በእኔ ጣዩ። ግን ምንም አይነት ስህተት አልፈልግም። አታስቢ፣ ያንቺ ህመም ህመሜ ነው፣ ስቃይሽ ስቃይ ነው። ደላላው ሲያመጣሽ ገና እንዳየሁሽ ነበረ ለሀሳቤ ዋና ሰው እንዳመጣልኝ ያወቅኩት። አሪፍ መድኃኒት ቀማሚ ያውቃለሁ። በስራው በጣም የተካነ ነው። በስራው ትደሰችበታለሽ። ስቃዩን እጥፍ ድርብ ነው የሚያደርገው። እሱን ነው የምፈልገው። ቁልፍ ሰው ነሽ። ደግሞ የፈለገ ምርመራ ቢደረግበት ምንም አያገኝም። ስለዚህ ለእኛ ጥሩ እድል ይመስለኛል። በሚገባ እንጂ። ግን ክፍያው የሚቀነስ አይደለም። እሱን አስቢበት። ገንዘብ ከዚህ በኋላ ስለሱ አስበሽ እንዳትጨነቂ። ስራው በደንብ ይከናወን እንጂ ያንቺን ራሱ እጥፍ ነው ማረጋው። በጣም ጥሩ። እንደዛ ከሆነ ሄሎ ጋሼ፣ ደህና ነኝ። እኔ የምልህ ያቺን ነገር ፈልጌ ነበር። ያቺ ነቻ መድኃኒቷ ያልከኝ። ለዛ ላልኩ ነገር ነው። ለእሱ አታስብ፣ በጣም ጥሩ ነው የምከፍልህ። አንተ ብቻ በአሪፉ አዘጋጅልኝ። መጥቶ የሚቀበልኝ ሰው አዘጋጅልሃለሁ። እሺ በቃ ጋሼ፣ ሰላም ሁንልኝ። እሺ ሚኪ ግን ቆይ ለምንድን ነው የምልህን የማትሰማው? በደንብ እኮ ነው የምሰማሽ። አንተ ትቀልዳለህ። መዳን አትፈልግም እንዴ? ተነስተህ መንቀሳቀስ፣ ወደ ስራ መመለስ አትፈልግም? ምን ጥያቄ አለው? እንዴት አልፈልግም? ግን ያው አንዴ ተይዤ እዚህ ነው ያለሁትና የሰው ሸክም መሆኔን ሳስብ በጣም ይከብደኛል። ሰውን ማስቸገር ማለት ምን ማለት ነው? ሰውን ከማስቸገር አለመንቀሳቀስ ማለት። አስተካክላለሁ። ለራሴ መሆንም አያቅተኝም። ደግሞ እኮ ሜሪን የመሰለ ደከመኝ ሰለቸኝ የማታውቅ ሚስት አለ። የእሷንም ድካም ገደል አትክተተው። ሚስት ነው ያልሽው? አዎ። ምነው ችግር አለ እንዴ? ተሳስተሻል። ማለት ሜሪ ማለት ለእኔ ሚስት ብቻ አይደለችም፣ የእናቴ ምትክ ማለት ነች። የእሷን ውለታ ሳስበው እንዴት እንደምከፍለው ይጨንቀኛል። አይዞህ፣ የእሷን ውለታ እንኳን ትከፍለዋለህ። መጀመሪያ አንተ ብቻ በደንብ ይሻል። የእኔም ፍላጎት እሷንና እሷን ማስደሰት ብቻ ነው። አይዞህ፣ ታስደስታታለህ። አንተ ብቻ የምትባለውን ስማ። ሜሪ፣ አንቺንም ግን በጣም ነው የማመሰግንሽ። ምስጋናው ቢቆየኝ ይሻላል። ስራዬ ነው የሰራሁት። ዋናው ነገር ያንተ መዳን ነው። ሄሎ፣ እንዴት ነሽ እማዬ? አረ ወጣለች፣ ማውራት ትችላለህ። ያው ኧረ እባክሽ ብሶባታል። ጠቅላላ ወሬዋ እንዳለ ስላስወረደችው ልጅ ነው። ምንም አትለው ጉድ አለ ብለሽ ነው? በእናትሽ እኔ ምን አገባኝ? ሲጀመር ልጅ ይሄን አይደለም። ስትፈልግ ደግሞ ገደል ትግባ፣ አይመለከተኝም። አረ ምንም አያሳስብሽ እማዬ፣ ምንም ጭራሽ አታውቅም። አንቺ ያመጣሽልኝን ቅጠል በጥብጣል ሰጠናት እና አስወረደች። ምንም ነው ጭራሽ ነው ያላወቀችው። አረ ምንም እንዳያሳስብሽ፣ እቅዳችን እንዳለ መስራት። እናንተ ክፉዎች፣ ጨካኝ! ድሮም አውቄ ነበር ብቻን እንዳሉን ካለቀምሽ እገላችኋለሁ። ተይ ቆይ ላስረዳሽ። ምንድነው የምታስረዳኝ? እናንተ አረመኔዎች አለቃችሁም። እሺ ጭራሽ ያቺ ክፉ እናት አለችበት። አለቅህም፣ እገልሃለሁ። ላስረዳሽ። ምን ስልክ ይዘግሻል? የምን ሰው አይደለም፣ ስልክ ይዘግሻል። እሺ ለምን እኮ ትራስ ላስተካክል ብዬ ነው። እሺ መጣሽ? ባሪ ተመልሼ እመጣለሁ። ሚኪ፣ ሰላም አይደላችሁ? እንዴት የተፈጠረ ነገር አለ? አረ ሰላም፣ ምንም አልተፈጠረም። ሰላም ካልክሽ ግን ሌላ ነገር ያየው ስለመሰለኝ ነው። አይ ያው አለ አይደል፣ አንዳንዴ ብቻ ምንም አልተፈጠረም። እንደዛ ብለሽ አስቢ። እንዴ ሜሪ ራሱ በጣም ነው ፊቷ ላይ ንዴት የሚነበረው። ምግብ ምናምን ብላ ስትለኝ አልበላም ብዬ ትንሽ አጋጭቶ ነው። በዛ ከሆነ ጥሩ እና ምን እናውጣለን? አይ ምንም አልፈልግም። ባይሆን ለሷ ውሃ ነገር ስጫት እስኪ።
ሜሪ ተረጋጊ። ለምን እንዴት እና ውስጥ ትገቢያለሽ? ተይኝ። አንቺ ማታውቂ በጣም ብዙ ነገር ተፈጥሯል። እኔ ማላውቀው ምንም ነገር ቢፈጠር አንቺ ግን እንደዚህ አይነት ነገር ውስጥ መግባት የለብሽም። ምን ላድርግ? ስሜቴን መቆጣጠር አቃተኝ። ሜሪዬ እስኪ ምን ተፈጥሮ ነው እንደዚህ ሆንሽ? የሚኪ እናትም አሉበት። ምኑ ላይ? እንደውም እሳቸው ናቸው ዋና ጠንሳሽ። አረመኔ ያሮግት። እሰራላችኋለሁ። ማንነቴን ነው ማሳያቸው። ቆይ አልገባኝም፣ ንገሪኝ እንጂ ምን ተፈጥሮ ነው? የሚኪ እናት ናቸው ያስወረዱብኝ። ምን ማለት? እንዴት? ከልጇ ጋር ነው ተመሳጥረው ጉድ የሰሩኝ፣ ሳላቅ ያጠጡኝ። ምን? እነዚህ አረመኔዎች፣ ክፎች። ቆይ ብቻ ስኦል ነው ማረገው ይህንን ቤት። ምን አይነት ክፎች ናቸው? ሜሪዬ በይ ተረጋጊ። እንደዚህ አይደለም የምንበቀላቸው። አሁንማ ለክብራቸውም ስሉ እኔ ስላለው ድርሽ አይሉም። አየሽ፣ እሱ ነው መጥፎ። አንቺ ምንም ነው እንዳላወቀ መሆን ያለብሽ። ደግሞ በእጅሽ ገለሹ ምን ልታተርፊ ነው? እስር ቤት መበስበስ ነው እንዴ ያማረሽ? አላስችላለኝ። ሆዴ ተለወሰ። ልጄ የጠራኝ መሰለኝ። እኔ አይዞሽ፣ ሁሉም የእጁን ያገኛል። አንቺ ብቻ ተረጋጊ። ሁሉንም ቀስ ብለን እንበቀላቸዋለን። በቃ ትንሽ ረፍት አድርጊ። እኔ ቡና ላፍላልሽ። እሺ፣ ከጎኔ ስለሆንሽ አመሰግናለሁ። እንዴ ሜሪ፣ ስለዚህ አታስቢ። እኔ ምንም ሰራተኛ ብሆን ሴት ልጅ ነው። የሴት ልጅ ጥቃት ይመለከተኛል። በቃ ተረጋጊ። ቡና ፍቺልሽ ይጣ እንደዛ ከሆነ ስለ ሚኪ የጤና ሁኔታ አንዳንድ ነገሮች እናወራለን። በጣም ደስ ይለኛል። ያው እኛ የቻልነውን እያደረግን ነው። የሚኪ ህመም ከወገቡ በታች ፓራላይዝ የሆነው ይህም በፊዚዮቴራፒ እና በሕክምና ብቻ የሚድን አይደለም። ያንቺን እርዳታ ያስፈልጋል። ብሌንዬ፣ እኔ ምንድነው ማግዛችሁ? እሱን ለማዳን እኔ ምንም ነገር አደርጋለሁ። ያው ሚኪ እንደ በፊቱ ጤነኛ እንደሆነ እንዲሰማው ያው ከዚህ በፊት ሲያደርጋቸው የነበሩ አንዳንድ ነገሮችን ብታደርጊለት። ማለት ወደ ስራ መመለስ ምናምን ማለት ነው? እሱ እንኳን ያስቸግርሻል። ባይሆን አልጋ ላይ ያለው ነገር ለማለት ነው እንዴ? እኔማ ይከብድ ይሆናል ብዬ እንጂ ገላው እንዴት እንደናፈቀኝ። ወደ ሳሎን ማንቀሳቀስ ያ አሪፍ ነው ለሱ። በቃ ለእኛ ሊከብደን ይችላል። ወንድሜ እንጠራዋለሁ እንዲያግዘን። በጣም አሪፍ። እንደዛ ከሆነ ያው በቅርቡ ጥሩ ለውጥ እናያለን ማለት ነው። በሚገባ እንጂ። እኔ የምለው የሚኪ እናት የት አገኙሽ? ያው በምን ያገኘኛል? ያው ስለ ስራዬ ዝና ሰምቶ ነው እንጂ ወደ ምንድት ጎበዝ እንደሆንሽማ ምንም ጥርጥር የለውም። ማለቴ ከዚህ በፊት ታውቂያቸዋለሽ እንዴ? ለሕክምና የምሰራበት ሆስፒታል ሲመጡ ያው አንዳንድ ነገሮችን አድርግላቸዋለሁ። አልገባኝም። አንዳንድ ነገር ስትይ ታውቂ የለ የሀብታም ነገር ከማንም በላይ መሆናቸውን ሁሉም እንዲያውቁ ለማድረግ ነው። ሜሪዬ ግን እቺ ልጅ ታምኛታለሽ? አሁንማ ሁሉም ነገር ተገለጸልኝ እኮ። ከራሴ ውጭ ማንንም አላምንም። ያልጠረጠረ ተመነጠረ። እኔ ምንም አያምረኝም። ማን እንደሆነች ሜሮን አታውቅም። ምን እንደማረጋት ቆይ አሳይሻለሁ። ኧረ ምንም የለም። ጭራሽ ከወገቤ በታች የኔ ሰውነት አይመስልም። ትንሽ ብቻ ግን ጣቶች አካባቢ ደንዘዝ ባለ ስሜት እንደ መንቀሳቀስ ነገር ይላሉ። በጊዜ ሂደት ውስጥ ጥሩ ለውጥ እያመጣ ነው። አንተም ቢሆን ጣቶችን ለማንቀሳቀስ ሞክር። እየሞከርኩ ነው። ስታይ ግን ውጭው እንዴት እንደናፈቀኝ። ያው በዊልቸር ቢሆንም ግቢ ውስጥ ሳይሆን አንዳንድ ነፋስ መጥቱ ማለት ነው። የምፈልገው እሱን ነው። ደግሞ ለሜሪ አሪፍ ነገር ነግሬያታለሁ። ምን? ጋሽ የላከው መድኃኒት መቼ ነው የሚደርሰው? የተቀበለውን ስም ታምናለሽ?
አዎ አምነዋለሁ፣ ግን እስከዛ ሌላ ነገር ማድረግ አለብኝ። እንዴት መቀየር ይቻላል? ሐኪሟ ታውቀው የለ? እኔም እሱን እንዴት መቀየር እንዳለብኝ እያሰብኩ ነው። ከመድኃኒት ሌላ በምግብና በውሃ መቅጣት ይሻላል። ምግብ ካልበላ አይድንም። እሱማ ዋናው ነገር ነው። እኔ እኮ እያልኩ ያለሁት ሌላ ተጨማሪ ነገር ነው። ቆይ ተረጋጊ። የጋሽን መድኃኒት መጀመሪያ እንጠቀም፣ ከዛ በኋላ ሌላ መፍትሄ እንጠቀማለን። እስኪ የት እንደደረሰ ልደውል። ቅድም ስልኩን ቢ ብሎኝ ነበር። አሁን የት እንደደረሰ ልወቅ። እኔም ጋሽ ጋር ልደውልና አወሳሰዱ ልጠይቅ። የሚያስፈልገን ነው እኮ። ምንድን ነው የሚያስፈልገኝ? እሱ እኔ ባልነግርህ አይሻልም? ያው እሱ የሜሪ ስራ ስለሆነ። እንዴት ማለት እኔ የማላውቀው ነገር ለማለት ብትነግሪኝ አይሻልም? ለማንኛውም ሙቀት ስለሚያስፈልግ ያው አንተን ቢሆን ብታግዛት አሪፍ ነው። ነው እንዴ? ግዛት ነው፣ ችግር የለም። በል ሚኪ ደህና ሁን፣ እኔ ልሂድ። መድኃኒትን ደግሞ በሰዓቱ ውሰድ። እሺ ወስዳለሁ። በይል ያሽኛው ቀበለኛል። አይዞህ ትንሽ ጊዜ ነው፣ በደንብ ትሸኘኛለህ። ለማንኛውም ደህና ሁን። እሺ ሰላም ወይ? እሺ ወደ ቢሮ መግባት አለብኝ። ልሂድ። ሚኪ እንዴት ነው አሁን? እወጣለሁ። አሁን ጥሩ ነው ያለው። ባይሆን ያልኩት እንዳትረሺ፣ የሙቀት አለብኝ። እሱን አታስቢ፣ ተይው። ባይሆን መድኃኒቶቹ እያለቁበት ነው። እንዴት ነው የምናደርገው? አዎ ለእናቷ አውጥቻታለሁ። አንዳንድ መድኃኒቶች ከውጭ እየመጡ ነው እና እስከዛ ባለው ነገርና በእንቅስቃሴ እናቆየዋለን። በቃ ብልንዬ አላስቆምሽ። እሺ ሄሎ ቢኒ፣ እንዴት ነህ? አዎ እሱን ነው የምልህ። አንተ ጭነቱን ካላገኘ እቃው ስለሚቆይብኝ ጭኖ ለሚወጣ መኪና ትልክልኝና እኔ እዚህ እቀበለዋለሁ። እና አባባ ጋር ትደውላለህ? በል እሺ፣ እኔም እደውላለሁ፣ አንተም ደውል። እሺ ቻው ቢኒዬ። ሄሎ፣ እንዴት ነሽ እማዬ? አለሁ ደህና ነኝ። እንዴት ነሽ አንቺ? የሆነ ችግር ተፈጥሯል፣ ተቀድመናል። ሜሮን ነች፣ ሌላ ማን ይቀድመናል? ያሰብነውን ነገር በጠቅላላ አውቃለች። የሆነ ነገር እያቀደች ነው። ያሰበችው ነገር ከተሳካላት እንጠፋለን። አዎ እሱን ነው የሚልሽ። በጣም በፍጥነት ነው እየተራመደች ያለችው። መፍጠን አለብን። ድርጅቱን ወደኛ ማዞር አለብን። ፋይሎቹን በጠቅላላ እንዳለ ሰብስቢያቸው። እሺ በፍጥነት እሺ ቻው። አይ ሜሮን፣ እንዲህ ባላንጣ ነው ሰው ሁሉ እንደዛ እንዳልቀናብን። ጎዳውሽ እንዴ? ጥሩ ሰው ነበርሽ እኮ። አዎ ተምዬ፣ አዎ እኔም እኮ ፈልጌ መሰለህ እንዴ? በጣም እያስጨነቁኝ ስለሆነ እኮ ነው። ቶታሉን የ3 ወሩ አለ አይደለ? ጠቅላላ አቬሬጁን አንድ ላይ በቃ። አዎ ልክ ነህ። እሺ ነበር። በእናትህ በጣም እያስጨነቁኝ ስለሆነ ነው። እሺ አድርሰልኝ። እሺ ቴንኪው በጣም የኔ ፍቅር። አረፍተ ተረጋው። በቃ አደርጋለሁኝ። ትንሽ እኮ ስራ በእናትሽ አጨናነቁኝ፣ ለዛ ነው። የኔ ባል እኮራብሃለሁ እኮ። በእኛ ድርጅት ውስጥ እንዳንተ አይነት ሌላ ወንድ ቢኖር የት በደረሰ። ታዲያ የዚህ ሁሉ ሚስጥር አንቺ ውድ ባለቤት እኮ ነሽ። በጣም ነው የማመሰግንሽ እኮ ታውቂያለሽ። እኔ ነኝ ማመስገን ያለብኝ እንዳንተ አይነት ባል ስላገኘው። ሚኪዬ ግን ምን እንደሚያስደስተኝ ታውቃለህ? እስቲ እንዲሁ ንገሪኝና ላድርገው፣ ላስደስትሽ በእናትሽ። ከአንተ ከምርጡ ባል የወለድኳቸው ልጆች እየተንከባከብኩ ሳሳድግ እና ደግሞ ጀግናው ባሌን ደስተኛ ሳረገው። ይሄማ በጣም ቀላል ነው። ከምታስቢ በላይ ደስተኛ እንድትሆኚ ነው ማደርግሽ። ፍቅር ማለት ከራስ ቀንሶ ለሰው መስጠት፣ ከራስ በላይ ለሰው ማሰብ መሆኑ እርሶ እኮ እውነት ያስረዱኝ። አፍቃሪ ስለሆንኩ ኮራብኝ። እና ታዲያ ሌላ ማን እንድታፈቅር ያሰብሽ? አንተን ብቻ የኔ ፍቅር
እስከ ዘላለሙ ሳፈቅር እኖራለሁ። እኔም የኔ ፍቅር የልቤ ንግስት እኮ ነሽ። በቃ ቆንጆ ምግብ ልስራለህ። በል ቶሎ ቶሎ ጨርስ። ያለበለዚያ ግን ምግቡንም ትከለከላለህ። አንቺን ብቻ አይከልክሉኝ እንጂ ለምግቡ ችግር የለም። እኔንማ ማን አባቱ ይከለክልሃል? በቃ ገብቼ አንዳንድ ነገር ልስራ። ቶሎ ጨርስ። እሺ። ያኛው ደግሞ ውስጥ ያደረሰልኝ ይሆን በእግዚአብሔር። ወይ ፍቅር ያለ ሚኪ ነቃል። ፍቅር ሜሪ ምናምን ድሮ ቀረ። አሁን መንገድህን ጀምረሃል። ምንም ወደዚህ መዘላበድ የለም። እርሳው ፍቅር የሚባለው ነገር ድሮ ቀረ። አሁን ወደፊት ነው አዲስ ጉዞ። እንዲህ ለምን ስትዝናና ተይዛ ነበር? ያቺ እርኩስ የመጣች መስሎኝ እንዴት እንደደነገጥኩ ልቤን ባፌ ልተፋው ነበር። እባክህ እሷ ወጥታለች። ባይሆን አንተ በጣም ጎበዝ ነህ፣ ማስመሰሉን ችለህበታል። እንዴት አልችልበት? እንዴ ያ ሁሉ የደከምኩበትን ድርጅቴን በእጇ ነው የምታስገባ። ያለበለዚያ አሁንማ አዲስ መድኃኒት ታዞልሃል፣ እየመጣልህ ነው። አንቺ ባትሮልኝ ኑሮማ የኔ ድሮ ነበር የሞትኩት። የኔ መኖርማ በጣም ነው የጠቀመኝ። አሁንማ ግራ እየገባኝ ነው። እዚህ ሆኜ ራሱ በጣም እየናፈከኝ ነው። እኔ ራሱ በጣም ነው ንፍቅ የምትይኝ እኮ። መጥተሽ ሳትጠይቂኝ ስትቀሪ እንዴት እንደሚጨንቀኝ። ቶሎ ማልመጣው እኮ እንዳትጠረጥረኝ ነው። እንዴ እሱማ ልክ ነሽ። እቺ ጭራቅ ምኗም አይታመንም፣ እንዳታምኛት። ለእሷ አታስብ። እባብ ለባብ ይተያያል ካብ ለካብ አይደል የሚባለው? እዚህ ቤት የገባሽበትን ቀን ሳስብ እኮ እንዴት ደስ እንደሚለኝ። እኔ ግን ኬት ነው እስከ መቼ ትንሽ እያልክ እኮ ብዙ ጊዜያቶችን አሳለፈን። እኔም በየሆቴሉ እንደዚህ መደባበቁ በጣም ያስጠላኝ። ቆይ እሺ ለምን እንደዚህ አናደርግም? የምግብ ሙያ ስልጠናል አይደለ? ውሰጂና ለምን እነዚህ ሰራተኞች ተቀጥረሽ አብረን አንሆን? ኧረ ሙያ የለሽም እያልከኝ ነው? እጄ እንደሆነ ታውቀዋለህ። አብረን ከሆነ ሁሉ ነገር ይስተካከላል። እሺ እና እንዴት ነው የምገባው? እሱን በደንብ አስተካክላለሁ። ብቻ አንቺ አድርጊ የምልሽ ነገር በስነ ስርዓት ካደረግሽ ምን ችግር የለም። እሱን አታስብ፣ በደንብ አድርገህ ታውቀኛለህ። ስለማውቅሽና ስለምተማመንብሽም ነው ታዲያ ይሄንን ኃላፊነት የምሰጥሽ። ስማ ማህሌት እዚህ ነች ብለህ ለማስቀናት ብትሞክር አሳይሃለሁ። በማን በዚህች ነው አንቺን ማስቀናሽ? ብቻ አንቺ ሌላ አይነት ነገር እንዳታሳይልሽ፣ እንዳትጠረጥርሽ መጠንቀቅ አለብሽ። አታስብ ሚኪዬ፣ አንዴ ልግባ እንጂ ከገባው በኋላ እንተዋወቅ። እኔም እሱን ነው የምፈልገው። እሷ አንዴ ብቻ ትፍታኝ እንጂ በሰላም አብረን መኖር እንጀምራለን። ቆይ ያልገባኝ ነገር እሷ እስከምትፈታ ለምን ትጠብቃለህ? ቤተሰቤና ድርጅቱ ምንም ግራ በገባው ነገር ትብትብ አድርገው አስረውኛል። ሚኪ በደንብ አስረዳኝ። እኔን በሀሳብ ተበተብከኝ እኮ። ይኸውልሽ ምን መሰለሽ፣ ቤተሰቦቻችን ድርጅት አላቸው እና ይሄ ድርጅት እንዳይበታተን ከሁለታችንም ቤተሰቦች እኔና እሷ ሆነን በትዳር እንድንተሳሰር አደረጉን። ድርጅቱ እንዳይፈርስ ማለት ነው። ታዲያ መጋባታችሁ ድርጅቱንና ቤተሰቡን ከመፍረስ አላዳነው? ይኸው ሊፈርስ ነው። ይኸውልሽ ያልገባሽ ነገር መሰለሽ፣ ድርጅቱ እንዳይበተን በቃል አስረውናል። እሱ ምንድነው እኔና እሷ ተጋብተን ይህንን ትዳር ያፈረሰው ሰው ሙሉ ንብረቱን ይወርሳል ማለት ነው። ታዲያ አንተ ከፈታሃት ድርጅቱ ሙሉ ለሙሉ ወደ እርሷ ይዞራል ማለት ነው። እና ታዲያ እሱ አይደል ችግሩ? ችግሩን አሁን ተረዳሁት። መጀመሪያ እንዲህ ብለህ ብትነግረኝ ኖሮ ድሮ ነበር ፈታ እንድትሄድ የማደርገው። አሁንም አልረፈደም፣ ጊዜ አለን። አንቺ ብቻ በርቺ። ደግሞ የድርጅቱ ማናጀር የምትሆኚ አንቺ ነሽ። ይሄ የማይቀር ነው። ይሄ ሁላ መስዋዕትነት ከፍለንማ እንዲህ በባዶ አንወጣም። እሱን ታዩና ይልቅ በጣም ነፈቅ ብለሽኛል። ነይ እስኪ
እንዴት ነሽ? እታች እኮ ሰራችሁ ጊዜ ነው ያለበት። አይ አንዳንዴ የተደረጉ ልብሶችን ላጣጥፍልኝ ነው እና ለሚኪ ከላይ የሚቀየው ቲሸርት ስጠው። አይ ጥራልሽ። እሺ በቃ እኔ ታች አንዳንድ ስራዎች ልስራ። እሺ ከፈለጋችሁ ጥሩ። እሺ ምንድን ነው ዛሬ ፊት ተፈካብላ ያገኘሁት ይመስላል። ጥሩ እንቅልፍ አግኝቻለሁ። ትንሽ ሰውነቴንም ቀለል ብሎኛል። በጣም ጥሩ። ራስን እንደዚህ እያደረግክ ማጠንከር አለብህ። ለመሆኑ ምግብ እየወሰድክ ነው? አሁንም ማየተኝቼም ቢሆን እየበላሁ ነው። ከዚህ አልጋ ግን እንጃ መወርድም አልመስለኝ ብሏል። አንተ ብላ እንጂ ለመውረድ እንኳን አታስብ። በስፖርት ይመለሳል። አሁን እኮ ደግሞ የእግሮች ነርቮች በጥቂቱም ቢሆን እየተነቃቁ ነው። አንቺ እንኳን እንደዚህ እያልሽ አጽናኝኝ እንጂ በእናትሽ እኔማ ግራ ግብት ብሎኛል። እንዴ ሚኪ፣ እኔ እኮ የምልህ የእውነት ነው። ተስፋ እየሰጠሁ አይደለም። ደግሞም እንደዚህ እያልክ ተስፋ አትቁረጥ። በቅርቡ ትልቅ ለውጥ ይኖራል። እቃው እንደደረሰ ደውሎልኝ እሱን ልቀበል እጄ ነው። በጣም ጥሩ። አይተሽ ነው የተቀበልሽው? ሁሉም አለ? አዎ ሁሉንም አይቼዋለሁ። በይ በጥንቃቄ አስቀምጪው። ስንት ዋጋ ተከፍሎበት ነው የመጣው። እንዴት አበላሽዋለሁ? ይሄ ነው እኮ የግባችን ዋናው ዓላማ። ያቺ ሾ መታለች እንዴ? አዎ መታለች። ውስጧ የማይታወቅ የጭቃ ሾ ነች። አንቺ እንዴት እንደምታምኛት እኔ እንጃ። እኔ ግን ቅፍፍ ነው የምትለኝ። እኔም ችዬው ነው ማላስወጣት ሆኖብኝ ነው እንጂ። እስኪ ስልክ ላውራ። እንዴ ዛሬ ቢሮ አትገቢም እንዴ? እኔ እንጃ። እስኪ ሲመለስ እናወራለን። አይ ሜሮን ተቸገርሽ። የራስሽን ማጥፊያ ራስሽ ይዘሽ ስትመጪ አሳዘንሽኝ። አሁን እቺን ቅመም አድርጌ ላንቺ ስሰጥሽ ውዱን ፍቅሬንም እኔንም ሀብቱንም በእጃችን ቁጭ አድርገሽ ወደማይቀርበት ስለምትሄጂ ከአሁኑ ዝግጅትሽን ጨርሽ። የኔ ፍቅር አሁን ጊዜው ደርሷል። ውጥናችንና ዓላማችን ማብቂያው ደርሷል። በሰላም በፍቅር ከልጆቻችን ጋር በደስታ የምንኖርበት ጥሩ ጊዜ መጥቷል። ናፈከኝ የኔ ውድ። ሜሮን እያሳዘነችኝ። ይቅርታ አድርጊልኝ። አንተ ግን የምትገርም ሰው ነው። ደግሞ ምን አደረገው? አንቺ ረፊ እሱ ጋር ስኮረኮራሉ ድም ታውቂያለሽ። አንድ ቀንማ ሜሮን አብራክ ሆና ስትኮረኮረ ስበት አዋርደኛለህ። ያኔ እንዴት እንደምሳቀቅ። አንቺ የምር እኮ ነው እንዴ? አንዳንድ የምር ረሳውና ምናምን ላጥፍ እግሬን ሰበስባለሁ። ኡፋውንስ እዚህ ቤት እየመጡ መጎለት እንዴ እንደሰለቸው። እሱ ማን ምርር ነው ያለኝ። አንተስ ለራስ ጥቅም ነው እንኳን አልጋ ላይ አይደለም ሌላ ቦታ ቢሆንስ ምን ችግር አለ? እንዴት ነው እናትሽ? ተሻላቸው መሰለኝ። ትንሽ ማማረር ጀመርሽ? ምን ይሻላል? ሕክምናውን ከጀመረች ራሱ እኮ ትንሽ ጊዜ ነው። የውጭውን ፕሮሰስ ጀመራችሁላት? አዎ እዚህ ዲያሊሲስ ጀምራለች። ለንቅለ ተከላው እንደዚህ ፕሮሰስ ጀምራለች። ከማየስ ጋር እየተገናኛችሁ ነው? በደንብ ነው የምናወራው። ያንተ እናት ባይኖሩ ኖሮማ እናቴን አጥቻት ነበር። ደግሞ እድሜ ላንተ እናት የእናቴን ህይወት ታድጋልኛለች። አይ ያን ያህልማ አታካብጂው። ይሄ ማካበድ አይደለም፣ እውነታ ነው። እስኪ አስበው፣ ለእናቴ ያለዋት የኔ ደሞዝ እንኳን አይደለም ለሕክምና ለሆዳችን ራሱ አይበቃም። በዚህ ሰዓት የአንድ ቀን ዳያሊሲስ ራሱ ስንት ነው? እድሜ ለእናንተ። አይዞሽ በሌንዬ፣ ጠንከር በይ። ሁሉም ነገር ይስተካከላል። እናትሽን ተሽሏቸው ታያለሽ። እሺ እኔም እሱ ነው ምኞቴ። ያኔ እናት መጥተው ስለአንተ ጉዳይ ማክረኝ ነበር። እኔ አንተ እንድንከባከብና እናት ደግሞ እናቴ እንደምታሳክምልኝ ሲነግሩኝ እውነትም ፈጣሪ ላካቸው መልአክ ነው መሰለኝ።
ብሌን የአንቺ ሙለታ እኮ ቀላል አይደለም። ሚስጥራችንን ጠብቀሽ አይደል እስካሁን የቆየሽው? ልናመሰግንሽ ይገባል። እኔ ምን አደረኩኝ? እንደውም እኔ ነኝ ማመስገን የሚገባል። ቆይ ግን ብሌንዬ ፍቅረኛሽ እንዴት ነው? ሄሎ አባዬ፣ እንዴት ነህልኝ? ደህና ነኝ። ጤና ሁሉ ሰላም? ጉዳዩማ በተሳካ ሁኔታ እየሄደ ነው። እንደውም በጠዋት የደወልኩልህ ስለሱ ልነግርህ ነው። አዳዲስ ነገሮች ተፈጥረዋል። ባለፈው የነገርኩህን ዕቃ ተቀብዬ መጥቻለሁ። ስለሱ አታስብ፣ በደንብ ነው ያስረዱኝ። ዋናውን ነገር ረስቼ ልጄ እንድጠፋ ያደረገችኝ እኮ ደረስኩባት። የሚኪ እናት ናታ። ዋና የዚህ ስራ ጠንሳሽ እሷ ነች። የድርጅቱን ፋይሎች አሁኑኑ አዘጋጅልኝ በፍጥነት። መቀደም የለብንም። እሺ አባዬ፣ እጠነቀቃለሁ። ቻው አባዬ። ምን ነው ሜሪ፣ ችግር አለ እንዴ? ችግር እንኳን የለም። ዙሩ እየከረረ ስለሆነ ግን መቅደም አለብኝ። ታዲያ እኔ የምረዳሽ ነገር አለ? ምንም የለም፣ ግን በአይነ ቁራኛሽ እየተከታተልሽልኝ ሁለቱ። እሺ ግን ሜሪ፣ አባትሽ መጥፎ ነገር ነገሩሽ እንዴ? አይ ምንም አላሉኝም፣ ግን የድርጅቱ ፋይል በፍጥነት እንዲሰበስብ ነግሬዋለሁ። እሱን እንደጨረሰ የኛ ይቀጥላል። የኛ ስትይ አልገባኝም። አንቺ ደግሞ ታጥቦ ጭቃ አትሁኝብኝ። እስከዛሬ ያቀድነውን እንተገብረዋለና። ግን ሜሪዬ፣ እቺ ነቀዝ ዛሬ ምን ነው ቆየች? ሌላ ጊዜ በጊዜ ነበር የምትወጣው። አንቺ ደግሞ ምን እንዳይፈጠር ፈርተሽ ነው። እሱ እንደሆነ ያልጋ ቁራኛ ሆኗል። እንደዛ ነው። ጥሩ። የምን ፍቅረኛ? ከተፋታን እኮ ቆየ። እንዴ ምን ተፈጠረ? ኧረ ተው፣ ሰውን የማይረዳ ሰው መራቅ ነው ይሻላል። በምን ምክንያት ተለያያችሁ? ቆይ እኔ እናቴን ላስታምም ወይስ ከሱ ጋር ልጃጃል? ታውቃለህ፣ እናቴ ታማ ተኝታ ከጎኗም ሰው ያስፈልጋታል። እሱ ደግሞ መጥቶ እንደመጠይቅ ካላገኘሽ ብሎ ድርቅ ይልብኛል። ውይ ይሄንማ ተይው። ለእናትሽ ያልሆነ ለአንቺ ምንም አይጠቅምሽም። የማያጠግብ እንጀራ ከምጣድ ያስታውቃል። ልክ እንደኔ ነዋ። ብሌንዬ ግን ይሄ ነገር ቶሎ ይለቅ እንጂ እንደ ምስጋናም እንደ ስጦታም ጥሩ ራት ገብተሻል። በጣም ደስ ይለኛል። ቶሎ ቶሎ ባለቀ እንደ እቺን ትወዳለች ማህሌት። ለካ እስከ ዛሬ ጉዴን ተሸክሜ ነበር። ምን ሆነ? በእኔ ትከሻ ተደግፈ ከፍታ ልትረግጥ አላወከኝም ማለት ነው። እንዲህ ከሆነማ እኔም የማገኘው ምንም ጥቅም አይኖርም። ስለዚህ ከዚህ ጨዋታ ራሴን ማግለል ይኖርብኛል። አይ አይሆንም። እንደውም የዚህ ጨዋታ ዋናው አካል መሆን ያለብኝ እኔ ነኝ። እንዲህ እንደተጫወትክብኝ እድሜን እንደበላ ያንተን ሀሳብና ስኬት ሳላወድም እኔ ማህሌት አርፌ የሚቀመጥ እንዳይመስል እሰራለሁ። እባክሽ እስቲ ዛሬ እንኳን ስለ ድሮ ፍቅራችን ብለሽ ሳታሰቃይኝ እንነጋገር። የትኛው ፍቅር ነው የምታወራው? በእርግጥ አፍቅሬ ነበር፣ ግን አንተ ተጫወትክብኝ። ሜሪዬ አትሳሳች፣ አልተጫወትኩብሽ። ብቻ አንዴ እስቲ ረጋ ብለን እናውራ። አንተ እኔን ሳይሆን ያፈቀርከው ገንዘብና ንብረቴን ነው። እሱን ደግሞ እንደተመኘህ ትቀበራታለህ። እኔ ያንቺን ንብረት ፈልጌ አይደል፣ ያለኝንስ እንኳን መች ተጠቀምኩበት። አንተ ምን አለክ? እድሜ ለእኔ አባት፣ እጅንም የሰጣችሁ እኮ የኔ አባት ነው። እናንተ እኮ ያጎረሳችሁን እጅ የምትነክሱ ጅቦች ናችሁ። ሜሪ እያተሳሳች። እኔ ያንቺም ሆነ የአባትሽ ንብረት ምንም አይሰራልኝ። እኔ አንድ አልጋ ላይ የቀረ ሰው ሁኛለሁ። ለካ አልጋ ላይ ቀርተሃል። እረስቼው፣ ለካ ታማሃል። ይሄ ሁሉ ብር እየወጣ መቼስ የማደርገው ሕክምና ቀልድ አይደለም አይደል?
ቀልዱንማ አንተን የጀመርከው። እሺ እኔስ ልቀልድ? መቼም አይንሽ እና ልቦናሽ መቼም አይቀልድም አይደል? እንደምታየው ነው ሁሉ ነገር። የማየውማ ከቀን ወደ ቀን እየተመቸ እንደመጣ ነው። ክፋት ያወፍራል እንዴ? ወትሮም የወደቀ ዛፍ መጥረቢያ ይበዛበት አይደል የሚባል። ምን ማድረግ ይችላል? የማይፈለግ ዛፍ ቢቆረጥ ባይቆረጥ ዋናው ስሩ ነው ማጥፋት። ኧረ አንቺ ግን የጨካኝ ጨካኝ ነሽ፣ የሴጣን ቁራጭ። እውነት ነው፣ ከአንተ በጣም እበልጣለሁ። ከአንተ በላይ ደግሞ ሴጣን አለ እንዴ? ቆይ የምትወራጨው ምን ልትሆን ነው? ልትመታኝ ነው ወይስ ልታንቀኝ? የያዘ ይዞ ነው እንጂ ምን እንደማደርግሽ ማሳይሽ ነበር። ታዲያ ምን ያዘግ? የግል ሐኪም ተቀጥሮልሃል ወይስ ሐኪሟ ጥሩ አይደለች? ትቀይርልኝ? እሷማ የጎበዝም ጎበዝ ነች። እንዳንቺ ክፋት ቢሆን ኖሮ እኮ ይሄን ሙቼ ነበር። አይዞ፣ ገና ሳትሰቃይ አትሞትም። ገና መች ተነካና። ባይሆን የብሌንን ጉብዝና ሳላደንቀው አላልፍም። እስኪ ብሌንዬ ስለ ሁሉም ነገር ንገሪኝ። ያው እንግዲህ በጊዜው እናቴ በጣም ታማብኝ ነበረ እና አንቺም እንደምትደግፊኝና እናቴ እንደምታሳክሚልኝ ነግረሽኛል። ያው ወደ ቤት ስመለስ የሚኪን እናት እቤት አገኘኋቸው። ምን ሊሰሩ መጡ? ከእናትሽ ጋር ይታወቃሉ እንዴ? ኧረ አይተዋወቁም። እንደውም እኮ እኔን ያወቁኝ አንቺ ያስቀጠርሽኝ መስሪያ ቤት ውስጥ ስሰራ ነው። ከኔ ጋር እንደምትታወቂ ያውቃሉ? ኧረ አያውቁም። ቢያውቁም ደግሞ ደህና አይመጡም። እኔ ጋር የመጡት እኮ አንቺ ላይ ሌላ ሴራ ሊያሰሩ። ምን እና ምን አሉሽ? እንደምታውቂው ያው አንድ አካባቢ ስለምንኖር ስለ እናቴ የኩላሊት ህመም ሰምታ ልጠይቃት የመጣሽ መስሎኝ ነበር። ዋናው ነገር ግን የእናቴን የሕክምና ወጪ ሙሉ ለሙሉ ሸፍና እኔን ደግሞ የሚኪ የግል ሐኪም ሆኜ እንድቀጠር አስማምተው ቀጠሉ። ከዛስ? በሚቀጥለው ቀን ሚኪና እናቱ እነሱ ቤት ቀጠሉ። ወደ ቤት ስገባ ግን ሚኪ ተቀምጧል። ደነገጥኩኝ። ታሞ አልጋ ላይ ተኛ መስሎኝ ነበር፣ ግን ነገሩ ሌላ ነው። እሱ እንደታመመ ያስመስላል። እኔ ደግሞ የውሸት የሕክምና ሰነድ እንዳዘጋጅ ነበር የፈለጉት። ሰነዱ ለነሱ ምን ይሰራል? ለመሰለሽ የሁለታችሁ የጋብቻ ውል ከፈረሰ የሚጠቀሙ ውሉ የፈረሰበት ሰው ነው። በቃ እሱ ታማሚ ከሆነ ምንም አይነካበት። አንቺ ብቻ ህይወትሽ ካለፈ ሙሉ ንብረቱን እሱ እንደሚወርስ ሰምቻለሁ። እና አንቺ የውሸት ሕክምና ፋይል ልታዘጋጂ እኔ ጋር እየመጣሽ ልታስመስይ፣ ከዛ ሀብቴ ሊቀራመቱኝ እነዚህ ጅቦች። ሜሪ፣ አንቺ ከሌሎቹ በጣም የተለየሽ ነሽ። በችግሬም ጊዜ ነበርሽ። እነሱ ግን ዛሬ ላይ ለጥቅማቸው ሲሉ ነው ወደ እኔ የመጡት። እናም አንቺን በፍጹም አልከዳም። እኔ ምንም አላደረግኩልሽም። አንቺን ግን በጣም ነው የማመሰግነው። ውለታሽን መከፍልበት ጊዜ ነው እና ምን እንዳደረግልሽ ትፈልጊያለሽ? ከዚህ ሰዓት በኋላ ለእኔ መስራት ትጀምሪያለሽ፣ እነሱም ጋር ደግሞ ትሰሪያለሽ። እናትሽንም ያሳክሙልሻል። እኔ ደግሞ ገንዘቡን በካሽ እሰጥሻለሁ። ምንም እንዳታስቢ። አሁን ምንድን ነው የምናደርገው? ማለቴ ከምን ጀምር? አንቺ ከኔ ጋር ያለሽን ነገር ማንም ማወቅ የለበትም። ስንገናኝ ራሱ በጣም በድብቅ ነው። አንቺ የምታዘጋጁን የሕክምና ፋይል እነሱ እንደሚፈልጉት አድርገሽ ታዘጋጀዋለሽ። ከዛ በየጊዜው ለእኔ ትሰጭኛለሽ። እንደውም ሚኪና እናቱ ሲያወሩ ሪከርድ ያደረኩት አለ። እሱን ለመረጃነት ሰጥሻለሁ። በጣም ጥሩ። ከዚህ በኋላ እኔ ብቻ ነው የምደውልልሽ። ሌላ ስልክና ሲም ታወጫለሽ። እዚህ ቤትም ስትመጪ አንድም ነገር መታወቅ የለበትም። በዛ ላይ ለታማሚ የምትሰጪው መድኃኒት መጀመሪያ ከኔ ጋር የምንወያይበት። እሺ ሜሪ፣ አትጨናነቂ። ሁሌም ከጎንሽ ነኝ። እና እማማ እንዴት ናት? አሁን ላይ ስለውጣላቸው ዲያሊሲሱን እየተከታተሉት ነው? አዎ እየተከታተለች ነው። ፈጣሪ ይርዳት። ከሱ ውጭ ማን ምን አለኝ ብለሽ ነው? አይዞሽ፣ ጠንከር በይ። ሰሞኑን አገኝሻለሁ። እማማንም ሰላም በይልኝ። ለሚያስፈልግሽ ለሁሉም ነገር ገንዘብ እልክልሻለሁ። እሺ ሜሪ፣ በጣም አመሰግናለሁ። የስራ ሰዓት ስለደረሰ ልሂድ። እኔ ነኝ ማመስገን ያለብኝ። በቅርብ ቀን እንገናኛለን። እነዛን ሰይጣኖችን እዛው ሲኦላቸውን ከታቸዋለን። እሺ ሜሪ፣ በቃቸው። ደውልልኝ።
የሚገርመኝ ምን እንደሆነ ታውቃለህ? እናትና ልጅ አንድ አይነት። ድሮስ በማን ተወጣና? ይኸውልሽ እናቴ እንዳት እኔና አንቺ ሆነን የጀመርነው እኔና አንቺን ጨርስ። እኔ እናንተማ አይደለም የጀመርነው፣ አንተና እናትህ ናችሁ የጀመራችሁ። እናቴ የሰጡኝ ረሳው እንዴ? ምን አለ ወልጄ እንኳን ባሳድገው። እናንተን አለመንኩ። የራስህን ልጅ እናትህ ስትገል እያየህ ዝም አልክ? የእናቴን ስም አታጥፊ። እሷ ምንም አላደረገችም። እውነትህን ነው። ስማ፣ ለእናትህ ምን እንድነግራት ትፈልጋለህ? ስለ እናቴ ምን ታውቂያለሽ? የድርጅቱን ፋይሎች ለመሰብሰብ እንደሚሯሯጡ ልንገርህ ወይስ ጠበቃና ዳኛ በገንዘብ ለመያዝ በየፍርድ ቤቱ እንደሚዞሩ ልንገርህ ወይስ ምስክሮቹን በጥቅማ ጥቅም እንደሚደልሉ ልንገርህ? ይብቃ ወይስ ልጨምርልህ? እያንዳንዷን እርምጃ እንደሚከታተላችሁ ታውቃለህ። በቃ ወርቃችኋል። ለወዳጅህ የምትቆፍሩን ጉድጓድ አታርቀው፣ ማን እንደሚገባባት አታውቅምና ሲባል አልሰማህም? ምን ሆነሽ ነው ብቻሽን ቁጭ ብለሽ የምትሰለሰይው? ማለት አቤት ሜሪ፣ ምን ተፈጥሮ ነው? ለምን አትነግሪኝም? የመጣው ቃል ላይ ስህተት አለ እንዴ? ወይስ ቤተሰቦችሽ ደህና አይደሉም? ኧረ እቃው ልክ ነው፣ ቤተሰቦችም ደህና ናቸው። ታዲያ ምን ሆነሽ ነው? አስጨነቅሽኝ እኮ ሜሪዬ። አንድ የምነግርሽ ነገር አለ። ብነግርሽ ላታምኚ ትችያለሽ፣ ግን አሁን የምነግርሽ ከልቤ ተጸጽቼ ነው። ይቅርታሽን ፈልጌ ነው እኮ። ንገሪኝ ልወቀው። ምን መሰለሽ፣ ሚኪ ለእሱ እንድሰራ አስማምቶኝ አንቺን ክርኬሽ ነበር። ይህንን የምነግርሽ ለአንቺ ታምኜ ከልቤ እንደምሰራ እንድታውቂልኝ ነው። ምንድን ነው የምትይኝ? አንቺ ከሚኪ? ሜሪዬ፣ እኔም ፈልጌ አልነበረም፣ ግን ፍቅር አሳሳተኝ። የምን ፍቅር? ከማን ፍቅር ይዞሽ ነው? ከሚኪ? ከሚኪ ጋር ፍቅር ከጀመረን ዓመት ሊያልፈን ነው። ከአንቺ እየተደበቀ እንገናኝ ነበር። መጀመሪያ ግን ሚስት እንዳለው አላውቅም ነበር። ፍቅር እንደያዘኝ ሲያውቅ በቃ ነገረኝ። ከአንቺ ጋር እንደተጣላና ሊፋታሽ እንደሆነ ነገረኝ። እኔም አመንኩት። በቃ በፍቅሩ ከነፍኩ። እንዴ ቆይ፣ እንዴት ነው ደላላው ሊያገኝሽ የቻለው? ሚኪ እየተደባበቅኩ መገናኘት እንደሰለችኝ ስነግረው እዚህ ቤት በሰራተኛነት እንድገባ ነገረኝ። ከዛ ከአንቺ ጋር እንዲፋታ እንዳደርገውና ስለ አንቺ ሁሉን ነገር እንድነግረው ጠየቀኝ። ከዛ አንቺን ቀርቤ ለአንቺ ታማኝ መስዬ ለእሱ እንድሰራ ተገደድኩ። እኔም በቃ ደስ ብሎኝ ገባው። ከእናቱም ጋር ተገናኝተሻል? ለደላላው ስለ እኔ እንዲነግሩት ሚኪና እናቱ መጥተው ነበር። የዛኔ እኔም አግኝቻቸው ነበር። ሁሌ ሰራተኛ የሚያመጣልሽን ደላላ ስለሚያውቁት እኔንም ወደዛ ላኩ። ቆይ ለእኔ ለመንገር አሁን ምን አነሳሳሽ? ይሄ ከሃዲ አንቺንም እንደካደሽ እኔንም ካደኝ። አልገባኝም። እንዴ ቆይ አንቺ እንዴት ነው የካደሽ? ሜሪ፣ የኔ ቆይ፣ ለአንቺ ግን የምነግርሽ ነገር አለ። ምንድን ነው የምትነግሪኝ? ሚኪ አውቆ ነው። ሲጀምር አልታመመም፣ እንደታመመ እያስመሰለ ነው እንጂ። ምንድን ነው የምታወሪው? ሚኪ ይራመዳል? አንቺ እየቃዠሽ ነው። እመኝኝ ሜሪ፣ ሚኪ አልታመመም፣ እንደታመመ እያስመሰለ ነው። እንዴት ልመንሽ? ይኸው ብሌን እያከመችው አይደል እንዴ? አብደሽ ልታሳብጅኝ ነው? ሜሮን እመኝኝ፣ እውነቴን ነው። እንዳምንሽ ከፈለሽ አንቺ ለምንድን ነው ይሄን ልትነግሪኝ የፈለግሽው? አንቺንስ ምንድን ነው የካደሽ? ለአንቺ ለመንገር የወሰንኩት ለመበቀል ስለፈለግኩ ነው። ሁሉንም ጥዬ ከአንቺ ጎን መቆም ስለፈለግኩ ነው እኮ። ምንድን ነው የካደሽ? ትናንት ብሌን እያከመችው የበላበትን ዕቃ ለመውሰድ ሲሄድ ከእሱ ጋር ሲያወሩ ሰማ። ቀስ ብዬ በር ጋ ቆሜ ስሰማ ብሌንም እንደሚራመድ ታውቃለች። የሚኪ እናት እንደቀጠሏትም ሰማ። እና ይሄ እኮ እኔን እንጂ የካደኝ አንቺን እንዴት ካደሽ? መቼ ጨረስኩ? ሚኪ ከብሌን ጋር ፍቅር ጀምሯል እያልኩሽ ነው። አይዞሽ፣ አንቺንም ካደሽ አዝነንማ አይቀርም፣ እንባችን ፈሶ አይቀርም፣ እንበቀለዋለን። ሜሪዬ፣ ይቅርታ አድርጊልኝ፣ ከጎንሽ ሆኜ አግዝሻለሁ። እስኪ ከሚኪ ጋር እንዴት እንደተገናኛችሁ ንገሪኝ። እኔ መስተንግዶ ነበር የምሰራው። እዛ ሆቴል ሚኪ ደንበኛችን ነበር። ብዙ ጊዜ እኔ ስለነበርኩ ማስተናግደው ከሚኪ ጋር ተቀራረብን። ቀስ እያለን መገናኘት ጀመረን። ሁለታችንም በፍቅር ጠዋል።
እና እሱ የነገረሽ እውነት ነው? አንቺ እንዴት አየሽው? ይህ ጭራቅ ሰይጣን ነው፣ በምላሱ ደለለ። በይ በቃ ከኔ ጋር እንዳወራሽ እሱ እንዳያውቅ ምንም ነገር እንዳትጨነቂ። የምትፈልጊውን በቅርቡ ታገኛለሽ። በይ ተነሽና ሻወር ውሰጂ፣ ወደ ስራ። እሺ በቃ ትንሽ ስለደከመኝ ገብቼ ሻወር ውሰጂ። ሁልሽም ገና እግሬ ስር ወድቀሽ ትለምኛለሽ። ምንም የማላቅ መሰልኳቸው። ሰዓቱ ደርሷል። ሜሮን ማን እንደሆነች ነው ማሳያችሁ። ዝም ስል እንደሞኝ ቆጠራችሁ። ሄሎ አባዬ፣ እንዴት ነህልኝ? አለሁ፣ ሁሉ ሰላም። ጉዳዩማ በተሳካ ሁኔታ እየሄደ ነው። ስለሱ ልነግርህ ነው በጠዋቱ የደወልኩልህ። አዳዲስ ነገር፣ ብዙ ነገሮች ተፈጥረዋል። እንዴ ዋናውን ነገር ረስቼ ልጄ እንዲጠፋ ያደረገችኝን እኮ ደረስኩባት። የሚኪ እናት ናታ። ዋና የዚህ ስራ ጠንሳሽ እሷ ናት። አባዬ በል ፋይሎች፣ የድርጅቶቹን ፋይል በፍጥነት አዘጋጅልኝ። እሺ እጠነቀቃለሁ። በቃቸው አባ።